ሰላም ጤና ይስጥልኝ እንዴት ናችሁ? እንዴት አላችሁ? ከትላንትና የተረፉ ፊደላትን ዛሬ ደግሞ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ትላንትና ከ34ቱ ፊደላት ግማሹን ከሀ እስከ ከ ያሉ ፊደላትን ሰርቼ ይዤላችሁ መጥቼ ነበረ። ዛሬ ደግሞ ቀጣዩን ቪዲዮ ይዤላችሁ መጥቻለሁ። ከሀ ይሄ የመጀመሪያ ፊደል ሀ ነው። ከከ ቀጥለን የምናገኘው ፊደል ሀ ይባላል። ከሀ የፊደል መጨረሻ ማነው? ፐ ነው ብያችኋለሁ አይደለ? እስከ መጨረሻው ፊደል እስከ ፐ ድረስ ያሉ ፊደሎች ደግሞ ዛሬ ለማስነበብ ይዤላችሁ መጥቻለሁ። እንግዲህ ከዚህ ቀጥሎ ቃላቶችን የምንመሰርት ነው የሚሆነው። ስለዚህ ፊደሎችን ጠንቅቃችሁ የምታውቋቸው ትላንትና ዛሬ የሰራሁላችሁን ሁለት ቪዲዮዎችን በማየት ብቻ ደጋግማችሁ በማየት ብቻ ፊደሎቹን የምታውቁ ነው የሚሆነው። ስለ ፊደል ከዚህም በኋላ ላልሰራ እችላለሁ። ምናልባት ሞክሸ ፊደላት የሚባሉትን እና ውስብስብ ፊደላት የሚባሉትን አንድ ሁለት ጊዜ ልሰራላችሁ እችላለሁ። ኤኒዌይ በደንብ ማየት ያለባችሁ እና መከታተል ያለባችሁ እነዚህን ሁለት ቪዲዮዎች ነው ማለት ነው። እንግዲህ ቪዲዮውን ስታዩ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይዩት። ማለቴ የሰብስክራይብ በተኗን ተጫኗት ማለት ነው። እንግዲህ እሱ ነገር ለእኔ በጣም አስፈላጊ ነው። ለእናንተ ደግሞ ምንም የሚያደክምም የሚጎዳም የሆነ ነገር የሚቀንስ ነገርም ስለሌለ ቪዲዮውን ስታዩ ሰብስክራይብ አድርጉት። ምን ችግር አለው ማለት ቪዲዮ ያድጋል፣ ቫይራል ይሆናል። ሌሎች ያልተማሩ ጓደኞቻችሁ ወንድሞቻችሁ ይማሩበታል። ስለዚህ ሰብስክራይብ አድርጉት ማለት ነው። ምንም ዝም ብላችሁ ነው እያያችሁ ያለው። ላይክ የሚያደርጋችሁ አይደለም፣ ሰብስክራይብ የሚያደርጋችሁ አይደለም። ኮሜንት እንኳን ችግር የለውም። እንግዲህ ያው ኮሜንት የሚያሰጥ ነገር ሲኖር ነው ኮሜንት የሚሰጥ ማለት ነው። ኮሜንት የማያሰጥ ከሆነ ያው ችግር የለውም ይታለፋል። ሰብስክራይብ ግን ስለሚጠቅም ቻናሉን ስለሚያሳድገው እንግዲህ እንደ አደራ ልበላችሁ እንዴ እንግዲህ ያው አደራ እንኳን አይባልም ግን እያደረጋችሁት። ኦኬ መማር ለምትፈልጉ ደግሞ እዚህ ጋር ስልክ ቁጥር አስቀምጥላችኋለሁ። የትኛውም ቦታ ሊሆናችሁ በውስጥ መስመር ደውላችሁ ወይም በጉግል ሚት አለም ደግሞ በዙም አፕ ያስተማርን ስለሚገኝ መማር ትችላላችሁ። በአጭር ቀን ውጤታማ መሆን ትችላላችሁ ማለት ነው። ማንበብ መጻፍ ትችላላችሁ። እሺ አሁን ወደ ፊደል ማንበብ እንሂድ። ወደ ፊደል ማንበብ ስንሄድ ይሄ ፊደል ሀ ነው የሚባል ብያችኋለሁ። ሀ ይባላል። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። ኦኬ ከዛ ቀጥሎ የሚገኘው ፊደል ማን ነው? ከዛ ቀጥሎ የሚገኘው ፊደል ወ ነው። ወ፣ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ፣ ዎ። ኦኬ እንቀጥል እያልን እንቀጥል። ከዛ ማን አለ? ዘ፣ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ ይባላል። ኦኬ ከዛ ዤ ነው። ዘና ዤ በተወሰነ መልኩ የሆነ የመመሳሰል ነገር አለ፣ በአጻጻፍም በድምፅም ማለት ነው። ስለዚህ እሱንን ረቀቅ አድርጎ መመልከት እና በደንብ ማስተዋል ያስፈልጋል። እነዚህ የሚመሳሰሉ ፊደሎች ላይ በደንብ ደጋግማችሁ ማየት ማለት ነው። ኦኬ ዠ ይባላል። ዘ ካልን ይህ ደግሞ ዠ፣ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ፣ ዦ። ኦኬ ከዛ የ እንላለን ማለት ነው። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ፣ ዮ። እችን ፊደል በደንብ እዩዋት ቤተሰብ። እችን የ የምትባል ፊደል ደጋግማችሁ መላልሳችሁ እዩዋት። ትንሽ የምታስቸግር አይነት ፊደል ነች። ለምን እንደሆነ አላውቅም። በጣም ብዙ ሰዎች ቸገሩባቸዋል። ያው እንግዲህ ማስተምራቸው ተማሪዎችም ስላሉ እነሱ ጋር ብዙን ጊዜ እነሱ ጋር 80%ቱ በየፊደል ይቸገራሉ እና ደጋግማቸው ማየት ያስፈልጋል። እዩዋት በደንብ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ ናቸው። እነዚህን በደንብ መላልሳችሁ ደጋግማችሁ አጥኗት እላችኋለሁ።
ከዛ ደ ነው። ደ ደ ዱ ዲ ዳ ዴ ድ ዶ ዶ። ኦኬ ከዛ ጄ ጄ ጁ ጂ ጃ ጄ ጅ ጅ ጆ ጆ መጨረሻው። ከዛ ገ ገ ጉ ጊ ሶሪ ጊ ጋ ጌ ግ ጎ ጎ። ከዛ ቀጥለን ጠ ነው። ጠ ጡ ጢ ጣ ጤ ጥ ጦ መጨረሻው። ከዛ ጭ እንላለን። ጭ ጩ ጪ ጫ ጬ ጭ ጮ ጮ። ከዛ ቀጥል ጠ ይባላል። ይሄ በከንፈር ጠበቅ ተደርጎ በከንፈር የሚጠራ ፊደል ነው። ጠ የምትሉት በደንብ ስሙኝ። ጠ ይባላል። ጠ ፑ ፒ ጳ ጴ ጵ ፖ ፖ። ኦኬ እሺ። ከዛ ማን እናገኛለን? ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ ጾ። እሺ ይችም ጸ ነው የምትባለው። ይችም ጸ ትባላለች። ይችም ጸ ይችም ጸ። በቅርጽ በአካል ነው የሚለያዩት እንጂ በድምጻቸው አይለይም፣ ተመሳሳይ ናቸው። ስለዚህ ይችንም ጸ ብለን ነው የምናነበው። ጸ ጹ ጺ ጻ ጼ ጽ ጾ ጾ። ኦኬ ከዛስ ከዛ አ ነች። አን ትላንትና አ የምትባል ፊደል ትላንትና ቪዲዮ ሰርች ይላችኋለሁ አይደለ? ከመጨረሻው አካባቢ ከከ ወደ ላይ አ የምትባል ፊደል ትላንትና ሰርች ይላችኋለሁ። ግን ያው ሞክሼ ፊደላት ስላሉ ተመሳሳይ ስላሉ ችም አ ናት ትባል። ስለዚህ በተለይ ደግሞ እዚህ ጋር ያስቀመጡበት ምክንያት ከጸ ከዚችኛዋ ጋር በአካል ስለሚመሳሰሉ በደንብ ልዩነታቸውን እንድታዩዋቸውና በጥንቃቄ ልዩነታቸውን አይታችሁ ለአጠራር ወይንም ለንባብ እንዳትቸገሩ ነው። እዚህ ጋር ልዩነታቸውን በደንብ እንድታስተውሉ ነው እዚህ ጋር የሰራሁላችሁ ማለት ነው። ያመጣኋት እዚህ ጋር አ ኡ ኢ አ ኤ እ ኦ ኦ ይባላል። እሺ ከዛ ማንና ማናቸው የቀሩ ሁለት ፊደሎች ፈ እና ፐ ናቸው። እቺ ፈ ትባላለች። ፈ ፉ ፊ ፋ ፌ ፍ ፎ ፎ።
ከዛ ምንድነው? ፐ ነው። ፐ ፑ ፒ ፓ ፔ ፕ ፖ ኦኬ። እንግዲህ ፊደሎቻችን በትላንትና እና በዛሬ ቪዲዮ ሁሉም የአማርኛ ፊደሎች እነዚህ ናቸው። ከዚህ ውጭ ፊደል የለም። ስለዚህ ሁሌ የምመክራችሁ ምንድነው የትላንትናውና የዛሬውን ቪዲዮ ብቻ ደጋግማችሁ በማየት የአማርኛ ፊደሎችን ማየት ትችላላችሁ፣ ማለት ማወቅ ትችላላችሁ፣ ሁሉንም ማለት። ከዚህ ቀጥሎ በምሰራላችሁ ቃላት እየተከታተላችሁ ቃላትን ታነባላችሁ። ከዛ ቀጥዬ ደግሞ አረፍተ ነገር እሰራላችኋለሁ። በዚህ ቪዲዮ ይህን ቪዲዮ ብቻ በመከታተል በነገራችን ላይ ቪዲዮ ስታዩ የሆነ ቻናል ላይ መርጋት አለባቸው። የሁሉንም ቻናል የምታዩ ከሆነ እዚኛውን ቻናል ያኛውን ቻናል የምትከፍቱ ከሆነ እኔ ማስተምርበት የትምህርት አይነት ማስተምርበት ማስተማር እንትንና ሌሎቹ የሚያስተምሩበት የተለያየ ነው። አገላለጽ ማለት ነው። አንደኛ አገላለጽ፣ ሁለተኛ የትምህርቱ ሌቭል ከታች መስርቶ ካልተነሳ ከመሀል ላይ ወይም ደግሞ ከእንትን ጀምራችሁ ሄዳችሁ እንትን ካላችሁት ለእናንተ ለእውቀት አስቸጋሪ ነው የሚሆነው ማለት። ስለዚህ የሆነ ቻናል ከመጀመሪያው መስረታችሁ ፊደሎች ሲሰሩ ፊደሎችን፣ ቃላት ሲሰሩ ቃላትን፣ አረፍተ ነገር ሲሰሩ አረፍተ ነገር በኦርደር ከፊደል እስከ አረፍተ ነገር ስለሆነ የምንሰራው እነሱን ብቻ በመከታተል ራሳችሁን መቀየር ትችላላችሁ። የዛሬ ቪዲዮ በዚህ ጋር አበቃ። እዚህም በኋላ በቃላት ነው የምንገናኘው። ቸር ሰንብት። ሰላም